አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶችዬ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንንም አላህ ሰላም ያድርግልን። እንዴት ይዟችሁን? የረመዳን ስራ ሽሮ በርቷል፣ ያበርታል ውዶችዬ። አሁን ይሄ የማሳያችሁ ወረቀት ማለት ነው። እኔ ብዙ ጊዜ ወገቤን ያመኝ ነበር። ወገቤን ሲያመኝ አንድ ያሉ ሁለት ሄጄ ሐኪም ቤት ራሽ ተነስቻለሁ። ግን ሐኪሞቹ የሚሉኝ ወገብሽ በሽታ የለሽም ነው የሚሉኝ ማለት ነው። አሁን የረመዳን ስራ ጋር ሲበዛብኝ ሲያመኝ ማለት ነው ሄጄ ሁላሊቴን አልትራሳውንድ ተነሳሁኝ። ከዛ ሁሉም ሁላሊቴ ሁለቱ የሁላሊት ጠጠር አለሽ፣ የወገብሽ መንስኤው የሁላሊት ጠጠር ስላለሽ ነው አሉኝ ማለት ነው። ስለዚህ ወገባችሁን ሲያማችሁ ችላ አትበሉ፣ ሄዳችሁ ቼክ ማድረግ አለባችሁ እላችኋለሁ ውዶችዬ። እኔ አሁን ያው ፋዋር ሰጡኝ፣ ይሄን ውሃ በብዛት ጠጭ አሉኝ ማለት ነው። እና የሁላችንም አላህ አፊያችንን ይስጠን በሰው ሀገር እስከሆነ ድረስ። እና ወገባችሁን ሲያማችሁ ችላ አትበሉ፣ ሄዳችሁ ቼክ አድርጉ። ምክንያቱም የሁላሊት ጠጠር ስለሚሆን ማለት ነው። የሁላሊት ጠጠር በነገራችን ላይ ለክፋት ባይሰጥም ባለማወቅ በጊዜ ብዛት አንጻር ለሁላሊት ድክመት ስለሚያደርግ ማለት ነው። ያን ስል ደግሞ የጤና ባለሙያ ነሽ እንዴ እንዲያትሉኝ፣ እኔ እንዲህ ያለው ነፃ ነኝ ማለት ነው። እና ለሁላችንም አፊያችንን ይስጠን ኢንሻአላህ። እና አብሽሩልኝ፣ አላህ ይጠብቃችሁ በያላችሁበት እላችኋለሁ።